እንግዲህ ፓርት ስሪ የሚሆነው ምንድን ነው? አውዲዮ ኤዲቲንግ ነው ማለት ነው። ያ ማለት ምንድን ነው? የተለያዩ አውዲዮችን ሙዚቃም ሊሆን ይችላል፣ ወይም ድምፅም ሊሆን ይችላል፣ ወይም የሆነ ቦታ ላይ አፕሎድ የምታደርጉት ሊሆን ይችላል እና እሱን ነገር እንዴት ኤዲት እናደርገዋለን? ያ ማለት ምንድን ነው? በጣም አሪፍ የሆነ ማንፈልጋቸውን ነገሮች እንዴት እንደምናስወጣ ወይም ደግሞ ጥሩ የሆነ ድምጻችን ደግሞ እንዴት አሪፍ ማድረግ እንዳለብን ድምፁን እንደተለያዩ ኖሱን እንዴት መቀየር እንደምንችል እንዴት እንደምናስገባ እናያለን ማለት ነው። አሁን ለምሳሌ አውዲዮ የሚለውን ከነካችሁ ኤክስትራክት ሳውንድ እንዲሁም ደግሞ ሳውንድ ኤፌክትስ ሪከርድ ቴክስት ቱ አውዲዮ እንዲሁም ኮፒራይት ይላል ማለት ነው። ሶ ኤክስትራክት ማለት ምንድነው? ጋላሪያችሁ ላይ የሆነ ቪዲዮ ሰርታችሁ የዚያን ቪዲዮ ድምፅ መጠቀም ማለት ነው። ለምሳሌ አሁን እንደምታዩት እዚህ ጋር ይታያችኋል አይደል? እዚህ ጋር ያለው ይሄንን አሁን እዚህ ጋር ያለውን ቪዲዮ ድምፅ መጠቀም ከፈልጋችሁ ኤክስትራክት ትሉትና ታስገቡታላችሁ ማለት ነው። ሳውንድ ካላችሁ ግን ምንድን ነው? አንደኛ እዚሁ ካፕከት ላይ ያሉትን ባይ ዲፎልት የተቀመጡ ድምፆች መጠቀም ትችላላችሁ ነው እዚህ ጋር። ይሄኛው ደግሞ ኤክስትራክትድን ዲቫይስ መጠቀም ትችላላችሁ። ኤክስትራክት ነው ማላችሁ ማለት እንዳሳያችሁ አይነት ነው። ዲቫይስ ነው አላችሁ ማለት ደግሞ እዚያው በስልካችሁ ላይ ዳውንሎድ ያደረጋችሁት ድምፅ ወይም ደግሞ ሪከርድ ያደረጋችሁትን ድምፅ ማስገባት ማለት ነው። ያን ድምፅ መጠቀም ትችላላችሁ ማለት ነው። ይሄኛው ቲክቶክ ምልክቱ ላይ ካለ ያለው ደግሞ ምንድን ነው? ቲክቶክ ቱ አካውንት ከቲክቶክ አካውንት ላይ መጠቀም ትችላላችሁ ነው የሚለው። አሁን እናንተ ብዙ ጊዜ የሆነ ድምፅ ኤዲት ማድረግ የምትፈልጉ ከሆነ ሪከርድ አድርጋችሁ ያስቀምጣችሁትን እዚህ ጋር ዲቫይስ ትሉትና ያመጣላችኋል። ከዛ ምንድነው የምትሉት? ፕላስ ምልክቱን ታስገቡታላችሁ ማለት ነው። ከዛ በዚህ መልክ አስገባችሁ ማለት ነው። አንድ ሁለተኛ ደግሞ ሳውንድ ኤፌክትስ ይላል። ይህ ማለት ምንድን ነው? ሳውንድ ኤፌክትስ ማለት ደግሞ እዚሁ ካፕከት ላይ ያሉትን ድምፆች መጠቀም። ለምሳሌ የሆነ ሆረር ሊሆን ይችላል፣ ብቻ የሆነ ድምፅ መጠቀም የምትፈልጉ ከሆነ ለምሳሌ አሁን የሆነ የቦክሲንግ አይነት እንትን ድምፅ ከፈለጋችሁ ከዚሁ ላይ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ የቲክቶክ እንትኖችን መጠቀም ትችላላችሁ ማለት ነው። አሁን ይሄ እዚህ ጋር ድምፁን ባሰማችሁ ምንድን ነው የሚሆነው? ኮፒራይት ስላለው አፕሎድ ስለማደርገው በኮፒራይት ዋርኒንግ ይደርስኛል ማለት ነው። ለዛ ነው እንጂ ዳውንሎድ እያደረኩ ድምፁን እያሰማሁ አሳያችሁ ነበር። ይሄን ይመስላል። ሌላኛው እንደዚህ ትራንዚሽኖችን በጣም ብዙ አይነት እንትኖች አሉ፣ ኢፌክቶች አሉ ማለት ነው። እሱም እዚሁ ላይ መጠቀም እንድትችሉ ማለት ነው። ይሄኛው ሳውንድ ሪከርዳል። ያ ማለት ምንድን ነው? በታስታውሱ ከሆነ ፓርቷ ላይ የሆነ ስለዚህ ቪዲዮ ማብራሪያ ብትፈልጉ እጁ ላይ ሪከርድ ያደርጋችሁ ቪዲዮውን ብቻ ታስገቡና ስለዚህ ቪዲዮ ሪከርድ እያደረጋችሁ ራሳችሁ ማብራሪያ መስጠት ትችላላችሁ ማለት ነው። ከዛ ምንድነው የምታደርጉት? እዚህ ጋር ሪከርድ ትሉታላችሁ፣ ቁጥራት ሪከርድ ያደርግላችኋል ማለት ነው። ሪከርድ ያደርግላችኋል ማለት ነው። ለምሳሌ እንደዚህ እንደምትሰሙት ድጋሚ ይህን ይመስላል ማለት ነው ሪከርድ። ከዛ ይህን ሪከርድ ያደረጋችሁትን ደግሞ ምን ማድረግ ነው ማለት ነው? እዚሁ ላይ ኢናንስን ማድረግ ትችላላችሁ ማለት ነው። ያ ማለት ምንድን ነው? ከዛ ሌላኛው ደግሞ ምንድን ነው? ቴክስት ቱ አውዲዮ ይላል ማለት ነው። ጽሁፋችሁን ትጽፉትና ወደ አውዲዮ ይቀይርላችኋል ማለት ነው። አሁን እንግዲህ ይህንን አስገባን ማለት ነው ድምፁን። እንዴት አድርገን ነው ኤዲት የምናደርገው? ኤዲት ስናደርግ አንደኛ ምን ማድረግ ይኖርብናል? የማይፈለጉትን እንትኖች ለመቁረጥ ስትፈልጉ ላይክ ተመሳሳይ ነው ስፕሊት ትሉትና ይወጣል ማለት ነው። አትፈልጉትን አውዲዮ ከዚህ ጋር ላይክ ሌት እያደረጋችሁ ከዚያ ደግሞ እንዲሁ ስክሮል እያደረጋችሁ ያስቸገር መጠቀም ትችላላችሁ ማለት ነው። የማይፈለጉ ድምፆችን ማውጣት ስትፈልጉ ምን ትሉታላችሁ ማለት ነው? ስፕሊት ትሉታላችሁ ማለት ነው። ድምፁን መጨመር ከፈለጋችሁ ደግሞ ይህን ቮሊዩሙን ጨምሩ ትላላችሁ፣ ትቀንሱታላችሁ ማለት ነው። ሌላኛው ደግሞ ሪፕሊኬት ለማድረግ ከፈለጋችሁ እዚያው ላይ ድምፁንም አሁንም ሪፕሊኬት ማድረግ ትችላላችሁ። እንዲሁም ደግሞ ቢቱን የት ላይ ጨምሯል የት ላይ ቀንሷል የሚለውን ቢቱንም እዚሁ ላይ ማየት ትችላላችሁ። ሌላኛው ስፒድ ነው። ለምሳሌ ሰምታችሁ ከሆነ አንዳንድ ቲክቶከሮች በጣም በፍጥነት ያወራሉ። ይህን ስፒድን እዚህ ጋር ጥፍ ሲጨምሩት ዋን ኤክስ ነው ማለት ኖርማል ሪከርድ እንዳደረጋችሁት ነው ማለት ነው። ድምፁ ምንም አልተጨመረበትም አልተቀነሰበትም ማለት 0.1 ኤክስ አላችሁ ማለት ኖርማል ቀስ እያላችሁ እያወራችሁ ነው ማለት ነው። ይሄኛው 2 ኤክስ ቱ ኤክስ አላችሁ ማለት ደግሞ ኖርማል እጥፍ ጨመራችሁ ከምታወሩት ላይ
እጥፍ ፍጥነት ጨምራችሁበት ማለት ነው። 5 ደግሞ 5 እጥፍ ጨምራችሁበት ማለት ነው። ስፒዱ ይሄን ይመስላል። እንዲሁም ደግሞ አይዞሌት ይላል። ይህ ማለት ምንድን ነው? ድምፁ እንደዛው እንደተጠበቀ እንዲቀር ለማድረግ ማለት ነው። ይሄኛው አውዲዮ ኢፌክት ይላል። ይሄ እንደነገርኳቸው አሁን ለምሳሌ ይሄኛውን ላሰማችሁ። አውዲዮ ኢፌክት ማለት የተለየ ያላቸው አይነት ድምፅ እንዲመስል፣ ለምሳሌ ድምጻችሁ ኢኮ እንዲሆን ነው ወይስ ስዊት እንዲሆን ነው፣ ዲፕ እንዲሆን ነው፣ ቢጋ ውስጥ እንዲሆን ነው። አሁን ለምሳሌ ድምፅ ቢጋ ውስጥ እንዲሆን ከፈለግኩኝ አዳምጡት። ስለዚህ ነገር ማብራሪያ እንደሰማችሁት ኢኮ የሆነ ድምፅ ቀበሌነት ነገር እንዲኖረው ከፈለጋችሁ ደስ ታደርጉታላችሁ ማለት ነው። ወይም ደግሞ በማየት እየተጠቀማችሁ ለማስመሰል ደግሞ አዳምጡት። እንደዚህ ሪከርድ ያደርገውና ምንድነው ማለት ነው። ስለዚህ ነገር ማብራሪያ መስጠት ማለት ነው። እንግዲህ አውዲዮ ኢፌክት ማለት ይህን ይመስላል ማለት ነው። ካልፈለጋችሁ ደግሞ ምን ትሉታላችሁ ማለት ነው? ኦሪጂናል ትሉታላችሁ ማለት ነው። ይሄኛው ደግሞ አውዲዮ ኢናንስ ቮይስ ይላል። ያ ማለት ምንድን ነው? አሁን ለምሳሌ ድምፅ የሆነ በአፍንጫችሁ ወይም ክሮክሮ ሚናየት የሆነ አየር አይነት ድምፅ ካለ እሱን ነገር ያስወግደዋል ማለት ነው። ፎር ኤግዛምፕል እንደዚህ ታደረጉትና ኢናንስ ትሉታላችሁ። ይህ መቶ ሲሆን ራሱ ረግላችኋል ማለት ነው። እንደዚህ ሪከርድ ያደርገውና ምንድነው ማለት ነው ኢናንስ ሲሆን ሞር የተሻለ ማለት ነው። ከዛ ሪዱስ ኖይስ ይላል። ይህ ማለት ደግሞ የሆነ ይሄኛው ኢናንስ ቮይስ አላችሁ ማለት ምንድን ነው? ድምጻችሁ ሞር የተሻለ ከፍ እንዲል ጥሩ እንዲሆን ነው የሚጠቀሙት ማለት ነው። እንደዚህ ሪከርድ ያደርገውና ይሄኛው ደግሞ ምንድን ነው? ሪዱስ ኖይስ ማለት የሆነ ትንፋሽ ነገር ወይም አየር ነገር ካለው በድምጻችሁ ላይ ያን ነገር ይቀንሰውና ኖርማል ድምጻችሁ ፒውር ነው እንዲወጣ የሚያደርግ ማለት ነው። ስለዚህ ይሄን ይመስላል ማለት ነው አውዲዮ ኤዲቲንግ። አውዲዮ ኤዲት ስታደርጉ ላይክ በዚህ መልኩ የማትፈልጉትን ነገር ካት እያደረጋችሁ የምትፈልጉትን ነገር እያስቀራችሁ፣ እንዲሁም ደግሞ ቮሊዩምን ደግሞ ከፍ ማለት ያለበትን ከፍ እያደረጋችሁ፣ እንዲሁም ደግሞ ሪከርድ ማድረግ ከፈለጋችሁ የተለያዩ ኢኮዎችን ኢፌክቶችን መጠቀም የሴት የወንድ የሚለው ሁላውን እዚሁ ጋር የምታገኙት ማለት ነው። ለምሳሌ እዚህ ጋር አንድ አድ አድርጌ ያስገባችሁ እዚህ ጋር አውዲዮ ኢፌክት የሚለው ምንድን ነው? የሴት የወንድ ምናምን ሁላ እዚህ ውስጥ ነው ማለት ነው የምትጠቀሙት። ቮይስ ካራክተር ይላል። እዚህ ጋር የሴትም የወንድ ምናምን ስፒችን መጠቀም ከፈልጋችሁ እዚህ ጋር ነው ማለት ነው የምታገኙ። ይህን ይመስላል አውዲዮ ኤዲቲንግ ማለት ነው። እንግዲህ በ3 ፓርት ከፍዬ አሳይቻችኋለሁ ማለት ነው። ጥያቄ ካላችሁ አሳውቁኝ። መቻችሁ